ስንት ሰዓት ያስፈልገናል እዚህ ቢዝነስ ውስጥ ለመስራት የሚል ጥያቄ በጣም ብዙ ይደርሰኛልና እዚህ ቢዝነስ ውስጥ ለመስራት ሁሉ ጊዜ እንደምናገረው ከአንድ ሰዓት እስከ 2 ሰዓት ያስፈልገናል እዚህ ቢዝነስ ውስጥ በቀን ውስጥ ለመስራት ማለት ነው። በዚህ ላይ ደግሞ በሳምንት ውስጥ ደግሞ ካሰብነው ከ7 ሰዓት እስከ 8 ሰዓት ያክል ብንጠቀም ራን ማድረግ እንችላለን ቢዝነስ ውስጥ። እሱን ምንድነው የምናደርገው? ሲስተሙን ለመማር የቢዝነስ ሲስተሙን ምን እንደሆነ በደንብ ለማወቅ ይረዳናል ማለት ነው። ኮንቴንቶችን ደግሞ ክሬት ለማድረግ ፖስት ለማድረግ ሰዎች ፎሎ አፕ የምናደርጋቸውን መልስ ለመመለስ ወይም ኢሜይልም ሊሆን ይችላል፣ ማሴጅም ሊሆን ይችላል፣ ወይም በስልክም ሊሆን ይችላል፣ በቪዲዮም ሊሆን ይችላል። ብቻ ሰዓታችንን መድበን በዚህ ሰዓት ፎሎ አፕ የምናደርጋቸውን ፎሎ አፕ ማድረግ አለብን። ይሄን ደግሞ የምናደርገው በየጊዜው ማለት ነው። ኮንሲስተንትሊ የምናደርገው ከሆነ ይሄኛው ጀስት ሀቢታችንን አዳፕት እናደርግና ከአንድ ሰዓት እስከ 2 ሰዓት ይስስ ምንም ነገር ላይ መስለን ይችላል ቢዝነሳችን ላይ የምናጠፋው እና ብዙን ጊዜ ሰዓት የሌለን ሰዎች አለን። እርግጥ ሁላችንም እናቶች ነን፣ ሁላችንም ቢዚዎች ነን። ግን ካልን ደግሞ አደርጋለሁ ብለን ደግሞ ራሳችንን ለራሳችን ቃል ከገባን ማን ያደርገው ነገር የለምና ብዙን ጊዜ ያው ስማርት ስልክ ይዘናል ብዙዎቻችን። ኮንቴንት ክሬትም ለማድረግ ይሁን ለመፖስትም ይሁን ነገር ብቻ ለማድረግ ጊዜ አናጣም ካሰብንበት ካቀንበት ማለት ነውና ይሄንን ቢዝነስ ለመስራት እንግዲህ ብዙ ሰዓት አይፈጅም እንዳልኩት ኑና እንዴት ነው የምሰራው፣ እንዴት ነው ኮንቴንት ክሬት የማደርገው፣ እንዴት ነው የምፖስተው፣ እንዴት ነው ሲስተሙን የምማረው ለምትሉ ሰዎች ዴም አድርጉልኝ። እኔ የተማርኩትን እኔም እንድትማሩ አደርጋችኋለሁና ለዛሬው መልካም ቀን፣ ነገ እስከምንገናኝ